ሰላም ጋይስ እንዴት ናችሁ? እንደሚታወቀው አብዛኞቻችሁ የ12ኛ ክላስ መልቀቂያ ፈተና ውጤት ሙሉ በሙሉ በሚባል ሁኔታ ውጤታችሁን አይታችኋል ማለት ነው። እንደሚታወቀው ብዙ ተማሪዎች ቅሬታ እያቀረባችሁ ትገኛላችሁ። በኮሜንትም መታችሁ 297 298 299 299.9 ያመጣን ውጤታችን ተበላሽቶ ነው እንጂ ከዛ በላይ ነው የምናመጣው እያላችሁ ትገኛላችሁ። የምናልፍበት እድል አለ ለምትሉ ይሄ ቪዲዮ ለናንተ ነው ማለት ነው። እንዲህ አይነት ውጤት ያመጣት ጓደኛም ካላችሁ ሼር በማድረግ ጀምሩ። ቪዲዮ ላይክ፣ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ዳይሬክትሊ ወደ ዋናው ጉዳይ እንገባለን ማለት ነው። እንደሚታወቀው ካስታወሳችሁ 2017 ተፈትነው ወደ 2018 ወደ ፍሬሽማን ለመቀላቀል የነበሩ በዚህ ሰዓት ያን አመት ውጤታቸው እንደተበላሸና ቅሬታ እንዳቀረቡ ይገኛሉ። ቅሬታ እንዳቀረቡ ታስታውሳላችሁ ማለት ነው። እነሱ 297.6 ወይም 298 299 ያመጡ ፈተና ላይ የተሳሳተ ጥያቄ ይኖራል ወይም ነበር ብለው ቅሬታ አቅርበው እናም ብዙ ተማሪዎች ቅሬታቸውን አቅርበው ነበር። በዛ ምክንያት ትምህርት ሚኒስቴር የነሱን ቅሬታ በጣም ተመልክቶታል ማለት ነው። እናም ትምህርት ሚኒስቴር ለነሱ ቅሬታ መፍትሄ ይዞላቸው መጥተው ነበር። መፍትሄውም ከፕሮፌሰር ብርሃኑ ነጋ የተጻፈ ደብዳቤ ነበር። እሱም ደብዳቤ ምን ይላል? ካስታወስኩኝ እነግራቸዋለሁ ማለት ነው። እንዴት መሰላችሁ? ፕሮፌሰር ብርሃኑ ነጋ እንደ ጻፉት ደብዳቤ ከ50 በላይ ፐርሰንት የሚሆኑ ከ50 በላይ ፐርሰንት ያመጡ ውጤት ያመጡ ተማሪዎች ሙሉ በሙሉ ወደ ፍሬሽማን እንዲቀላቀሉ ለዩኒቨርሲቲዎች አዘው እናም በታችኛው ደግሞ ከ49 ነጥብ ምናምን ያመጡ ተማሪዎች ደግሞ በውጤት መበላሸት ምክንያት ውጤታቸው ስለተበላሸ ነው ከ297 እስከ 299 ያመጡ በዛ አካባቢ በዛ መሃል ያመጡ ወደ ፍሬሽማን መቀላቀል እንደሚችሉ አስታውቋል ማለት ነው። ለሁሉም ዩኒቨርሲቲዎች ልኳል ማለት ነው። በዚህ ምክንያት ነው ከ297 ያመጡት ያለፈው አመት ተማሪዎች ወደ ፍሬሽማን ተቀላቅለዋል። ዘንድሮም ሁላችሁም ቅሬታ እያቀረባችሁ ትገኛላችሁ ማለት ነው። ጥያቄው ተበላሽቷል እያላችሁ ትገኛላችሁ። ቅሬታችሁን ሪዛልት ውስጥ ገብታችሁ ቅሬታ የምታቀርቡበት ኦፕሽን አለ ማለት ነው። እዛ ውስጥ ገብታችሁ በደንብ ቅሬታችሁን ማቅረብ አለባችሁ። የቱ ጥያቄ እንደሆነ ካስታወሳችሁ ሁሉንም ነገር ማቅረብ አለባችሁ። አብዛኞቻችሁ ቅሬታችሁን ከቀረባችሁ ትምህርት ሚኒስቴር የማያይበት ምክንያት የለም ማለት ነው። በዚህ ምክንያት እስካሁን ቅሬታ ያላቀረባችሁ አቅርቡ። ትምህርት ሚኒስቴር ሊያዩ ይችላል። ሜቢ እድል አላችሁ ማለት ነው እስካሁን። እናም እስካሁን ድረስ ቅሬታ ያላቀረባችሁ አቅርቡ። ሜቢ ትምህርት ሚኒስቴር ቅሬታችሁን ካልተመለከተ ወይም የግዴታ ከ300 በላይ ወይም 50% ማምጣት አለባችሁ ካለ ምንም ማድረግ አትችሉም። ግን ሪሚዲያል 100% ትገባላችሁ። ሪሚዲያል ካልፈለጋችሁ ደግሞ ፕራይቬት መፈተን ትችላላችሁ። ፕራይቬት ለመፈተን ምን ያስፈልጋል ካላችሁ ፕራይቬት ለመፈተን 12ኛ ክላስም ከዚህ ቀደም መፈተን አለባችሁ። ሌላኛው ደግሞ የ12ኛ ክላስ ትራንስክሪፕት ብቻ ካላችሁ ፕራይቬት ተመዝግባችሁ መፈተን ትችላላችሁ። መቼ ነው የምንመዘገበው ካላችሁ ፕራይቬት ለመፈተን ትምህርት ሚኒስቴር ለመመዝገብ የሚያወጣው ዌብሳይት አለ ወይም ሊንክ አለ። በሱ ፈተና ከተቃረበ በሱ ሊንክ ገብታችሁ ክፍያ ፈጽማችሁ መመዝገብ ትችላላችሁ ማለት ነው። መጨነቅ የለባችሁ ማለት ነው። ቪዲዮን እስከመጨረሻ ስላያችሁ እናመሰግናለን።